19ኛ እሺ ምን እናርግ በዚህ መቋጠር ሄዱ ማለት ነው የለመድ ነው ዋው ፕሪሚየር ሊግ አለቀ 19ኛ ሳምንት ያለቀኩ በጊዜ ሜጃችን እና መቻች መሰለኝ ፈጣሪ ስራ ነው አሜን ብሎ መቀበል ነው በጊዜ አመቻቹላችሁ ብትሄዱበት እኔ ማለት ታሪካዊ ሰውኛለሁ ጀምሩ ሻምፒዮንኛለሁ 3 ተከታታይ ቋጠሮ አንድ ቡድን ላይ በታሪክ ቋጠሮ ያላቀም በታሪክ አንተ 3 ተከታታይ ቋጠሮ ሰራልኝ ማን እኔ ራሱ እኮ ማጂክ ሆኖብኛል ማጂክ ሆኖ አሁን እንዴት ነው የሚተኛው እንዴት ነው መተኛው ይሄ እኮ ድርብ በዓል እኮ ነው ጀማው ድርብ በዓል እኮ ነው አስባችሁታል ነገ ሊቨርፑልን ካደጠፍነው ልዩነቱ ስንት እንደሚደርስ በቃ ግድም እናደርገዋለን ሊቨርፑልን ልዩነቱን ማፍካት ነው ከዚህ በኋላ አይወላችሁ ሃይ እሻውን ወረፋ ያዛችሁ ሰዎች ቀስበሉ አትጋፉ አሁን ኮሜንት ሴክሽን ላይ መጣችሁ ይሄ ፈጻመልኝ በውስጡን ብቻ ኮሜንት አስቀምጡ እሱ ለነግራችሁ ነው የመጣና ግርግር አያስፈልግም እኔ ከአርሰናል ውጪ ብዙ መቋጠር አይመቸኝም ነበር ሲቲዎች ይቅርታ አድርጉልኝ ይቅርታ ስሙኝ በዚህ ውጤታን እናንተ ማብሸቅ ማለት ነው እውነት በጣም ከባድ ነገር ነው የሆነ ድንጋይ ላይ ውሃ ማፍሰስ ነው ምክንያቱም አሰልጣኝ የላችሁም ከዛ ደግሞ በርሊን ነው ይሁን ደበለቀ ያለ ስሜት ነው ማለት እንዴት እናብሸቃቸው ይላችሁ ግን ደግሞ እንዳንተዋችሁም በዛው ልክ ማለት ነው ዋናው የክለባችሁ በቃ የቡድኑ ዋናው መሰረቱ ተመልሶላችኋል ከጉዳት ተመልሷል ኦኬ እሱ ተመልሷል አጥቂያችሁ ኮንፊደንስ መጥቷል እና በርንሌ ነው በርግጥ ወልብስ ያቃቱ በበርንሌ መልሳል ማለት በጣም ከባድ ነውና እሺ ምን እናርግኛ እኛ ምን አለብን የሆነ ቪዲዮ መስራት አለብን ምናምንና ገግሜ ለብሽቃችሁ ወይስ የራሳችሁ ጉዳይ ብዬቷችሁ እንዴት ነው ነገሩ ቆይ እናንተ እንዲነሳዋችሁት እናቴ ትሙት ፏድና ሙሉ ያርሰናል ደጋፊ ተንኩልና ጀምረውላል አላመንከኝም አይደለ ግባና ፏድ መጀመሪያ የሰራውን ቪዲዮ ተመልከተልኝ በዚህ መቋጠር ሄዱ ማለት ነው ለክለብ እንዳፈራ ለህይወት ፍራ ደጋፊ እኛንም ሊያጠፉን ነው እነዚህ ሹት እንዴት ነው እንችላችሁ መቋጠሩት አወጀመው መተናል ኤቲ መልእክተኛው ነው ማስተራብነት ነው ማን ነው እንደዚህ ለወዳደቁ ቲሞችንም እንዲ እንኩንኩስቲ እነንም ሰሩት ሚለው መልእክተኛው ነው ማስተራብነት ነው ማን አንተ ባላደር ሆነ እንዲ መታደለው እነዚህ ለወራዶች ዝም ብላችሁ ወልቭስ ሊድስ ዛሬ በርንሌ አይው ቸበቸበው ተማብረን ያለው ኡጋርቴ እስከ 80ኛ ደቂቃ ተጫውታለህ ኡጋርቴ ማለት እኮ ያለ ደንቆሮ ተጫዋች እኮ ነው በህይወት አይቻላል ኡጋርቴ ላሴ የሚባሉ ልሶን ነበር እኮ ጀመው ታርፈን ምን አይነት ጥይት የሆነ የምትነበር ሲመት የነበረው የሚገራረም ሁለት ምትመታ ሁለቱን ማስደነገረኝ አሁን ደግሞ ምን ልትሉ ነው ምን ምክንያት ልታቀርቡልን ነው ደግሞ ምንድነው የምታቀርቡልንስ አሞሬምን አባረራችሁት አይደል ምን ለውጥ አመጣችሁ ይሄው የለመድነው የተለመደው ነው እናንተንስ አላህ ይበታትናችሁ እነዚህ ባለሀብቶች ተበታተኑ አላህ ይበትናችሁ እናንተን እኛን ጮጋረ እንደዚህ እንደላጣችሁት የ19 ቡድንህም ደጋፊ አንዱ አርሰናል ላይ ልትቆጥር ትችላለህ አንዱ አርሰናል ደጋፊ ግን 19ህም ላይ ከቆጠረ ነጥብ ያስጥልሃል ያራዳ ልጅ ብራይተን የልጅነቴ ሱብሃንአላህ